እንደዚህ ካርታ እየተጫወትን እኔ ታናሽቴና ወንድሜ ትንሽ አነሰነስ የምንለው ተለቀ የሚለው ኳስ ሊጫወት ሄዷል መሰለኝ የለም ነበር አብሮን ከዛ እንደዚህ ካርታ ምናምን ካርታ እየተጫወትን እንጀራ በወጥ ምናምን ከዛ እነሱ ያው ታላላቆቻችን ያሳዩናል እንጂ እኔ ደግሞ አይገባኝም ብዙ ጊዜና ጨዋታው አይገባኝም አፋፍራለሁ ምናምን ከዛ በዛ ነገር ሳሮ ወንድሞቼ እናደዱብኛል ብዙ ጊዜ ከዛ እየተጫወተን ያለ ጊዜ አጅሪት አፋፈረች ታናሽ እህታችን እጭ ምናምን ብለን ካርታውን ጥለንላት ምናምን ነገር ተነስተን ሄደን እንግዲህ 8 አመት ህፃን እሷ ደግሞ የ7 ማለት ነው እሱ ደግሞ 8 9 10 11 3 አመት ይበልጠኛል 11 አመቱ ነው ማለት ነው ከዛ ሄድና የዛፍ ላይ መውጣት ሀቢት አለብን ከዛ እኔ እሽኮኮ አለኝና እዚህ ጋር ያዘኝና እንደዚህ ጽዱን ይዤ ይዘሽዋል አለኝ አዎ ይዘሽዋል አንቺ ከዛ በኋላ በቃ ለቀቀው አልኩት ነው ሳፉ ይሄንን ነው የሚያከለው ከኔ አቅም በላይ አሁን ራሱ አይችለኝ አሁን ራሱ ነው ያልችለውም ያንን ዛፍ ማቀፍ ስፋቱ ይሄንን ነው የሚያክለው ስፋቱ ማነው ዛፉ ትልቀቱ እዛ ዛፍ ላይ እኔ መንከባለ ለመውጣት መታገል ጀመርኩ ዛፉ እንዲያታቅፉት ቀጭን አይደለም ከዛ እንዲ ጽዱን ይሄድኩ በእግሬ ይሄድኩኝ ወሳት ላይ ጽዱ እንዲመሸራተት ጀመረ ጽዱ እየተሸራተተ በቃ ኮንትሮል ማረጋጋተኛን ጽድ የሚንሸራተተው እጅ እየተሸራተተ መጣ ከዛ ገደል ውስጥ ነው የወደኩት የሌላ ሰው ግቢ ውስጥ ከኛ ግቢ ሌላ ግቢ አለ ከዛ ገደል ውስጥ ቾፍ በይ ሰጋባ እጄ ላይ ተኛውበት መሰለኝ ሁለቱም አጥንቴ ተሰበረ ሁለቱም አጥንቴ ቅንጥስ ብሎ ከዛ እየተጫወትን ምናምን ነገር ከሆነ ደቂቃ በኋላ ልጆች ይሻሉ ከዛ ጂሲው ታጥፏል ከዛ እንዲህ ያልኩና ምን እንደሆነ አልገባኝም መጻን ስለ ከዛ ለኤልያስ እንዲህ ብያ ለወንድሜ እንደዚህ ብያሳየሁት እጄን ከዛ በኋላ እንዲህ ብያሳየሁት ደነገጠ ኤልያስ ወንድሜ ደነገጠና ይሮጥ ምናምን ቤት ተናገረ ሁሉም እየመጡ ሲያዩ ደነገጡ ምናምን እጄ እንደዚህ ተንዘላዝሏል በቃ ሰገይ ከዚህ እናቴ ደንግጣ እኔን መያዝ ምናምን አቃታት በቃ ድንጋጤው እኔን እንዴት ብላ ተያዘኝ በጣም ከመደንገጡ የተነሳ እኔን መያዝ ማቀፍ አቃታት ከዛ የጎረቤት እናት መጣ ብድግ አረገችኝና አዘለችኝና እንደዚህ ይዘውኝ ሄዱ እያለቀስኩ ስሟን እየጠራው የአብሮ አደጌ እናት ነሽና ስሟ ቀስ በይ አሞኝ እኮ ነው ቀስ በይ እያልኩኝ እየጮኩኝ ደረስን ሆስፒታል ከዛ በኋላ ሆስፒታል ከደረስን በኋላ ዶክተሩ ደነገጠ እንዴት እንደዚህ አርጋችሁ ይዛችሁ ትመጣላችሁ ምናምን ብሎ ዶክተሩ እነሱ ላይ ጮኸባቸውና ከዛ ሻሽ ምናምን ተባለ ሻርፕ ከዛ ሁሉም ጸጥ አሉ አፍረው ማለት ነው ከዛ ሻርፑን አመጣና እጁ እንዲያረገ እጁ አቋብጧል ምን ሆናችሁ ነው ምናምን አይነት በቃ ልገሏት ነው አይነት ምናምን ቁጣ ዶክተሩ ቀወጠ ከዛ በኋላ ምግብ በልታለች ማደንዘዣ ክፍል መግባታችንም ተባለ ከዛ አረጉና ዶክተር ሰለሞን እዚህና እዚህ ጋር ያዘና ያለ ማደንዘዣ ሁለት የተቀነጠሰ አጥንትን አርጎ አስገባው ማለት ነው ሙሉ ሀለርቱ በቃ በጩኸት ተቀወጠ የኔን ያቺ ጻልጅ ድምጽ ሁሉም የዛች ጻልጅ ድምጽ ማለት ጀመረ እንደውም እኛ ግቢ እየገባ የሚለምን ቢጤ ነበር እሱ ራሱ ወይኔ ጩኸትሽን በቃ ሁሉም ደነገጡ ሁሉም ሰው ምክንያቱም ማደንዘዣው መጥፎ ነው ያ ማደንዘዣ ከተወጋው ለህይወት ያደጋ ነው መሰለኝ ምግብ ተበልቶ ማደንዘዣ ይሰጥ ነው የማስታውሰው እንግዲህ ብዙም አላውቅም የ8 አመት ህፃን ልጅ ነው ብዙ ጊዜ ተደጋጋሚ ወራ ስለነበረ ነው ተደጋጋሚ ስለሚወራ እንደዛ ነው የሚመስለኝ ከዛ በኋላ አጥንቴ ሁለቱም አጥንቴ ተሰበረው ራጁ አለ
ሁለቱም አጥንቴን እንደዚህ ቅንጥስ ያለው። ከዛ ዶክተር ሰለሞን የሚባለው አስገባው። ከዛ አሸገልኝ ምናምን ነገር አይሹ ብሎ የጠቆረውን ፓርት አሳየኝ። እንደዚህ አረንጓዴ የሰራው አይሹ ይሄንን እንዳረሹ ምናምን ብሎ ይሄንን በጹም እንዳትረሹ ምናምን አለ። ከዛ ገጣጥሙት። ከዛ በኋላ ኦፕራሲዮን ክፍል ገባው። በጣም ያም ነበረ ማደንዘዣ። ከዛ በኋላ ላይ ተሰጠኝ ምናምን እዚህ ጋር ገባ። የ8 ዓመት ህፃን ልጅ ነኝ። ማደንዘዣ ገባልኝ። ከዛ በኋላ ማደንዘዣ ክፍል ገባው እና ዶክተሮቹ ትዝ የሚለኝ ማደንዘዣ ሲሰጡኝ እየተጫወትኩ አስቸግራቸው ነበር ህፃን ስለሆንኩ እና በጣም እየተጫወትኩ ኧረ ተኝ ምናምን ይሉኛል። ከዛ ሁሉም በቃ ክፍል እያለ ብዙ ዶክተሮች ናቸው፣ በጣም ብዙ ዶክተሮች ናቸው የሚታዩኝ። ከዛ በኋላ ደግሞ የፋዘር እህት ነበረች። እንደዚህ ክፍል እያለ ሁሉንም እንዲሳያቸው እያልኩ ነው ይጫወታለሁ። ኧረ አንቺ ልጅ ተኝ ይሉኛል ዶክተሮቹ። ድምጻቸው ይሰማኛል። የሚገርመው ከሆነ ደቂቃ በኋላ እየደከመኝ እንቅልፍ ወሰደኝ። ስነሳ ግን ከበድ ብሎኝ ነበር። በጣም ከበድ ብሎኝ ነበር። በጣም ማለት ነው ከመጠን በላይ። እግዚአብሔር ይመስገን አሁን አድጌያለሁ። ከዛ ይሄ እጅ ተሰብሯል እላችሁ ነው። አሁን እግዚአብሔር ይመስገን አድጌያለሁ፣ ደህና ነኝ። ህፃናቶች በጣም በጥንቃቄ ነው መጫወት ያለባቸው ይመስለኛል። እና እግዚአብሔር ይመስገን እንጂም ታከምኩ። ልጆች በጣም መንቀልቀል በጣም መጥፎ ነው። መንቀሽቀሽ እኔ ቀልቃላ ከሚባሉ ልጆች ውስጥ መሃል ነኝ። በጣም ቅሽቅሽ ከሚሉ እግዚአብሔር ይመስገን ይኸው ታክሜ ምናምን ድኜ ተንከባክበውኝ እዛ ሆስፒታል ውስጥ ያጥቡኝ ነበረ። በጣም ነበር ያጫውቱኝ ነበረ። ደስ የሚል ጊዜ አሳልፌ ዶክተር እዚህ ጋር እየፈረመልኝ አሜሪካ ሄዶ እየደወለ እያስታወሰ ሰላም እያለ እና ማከመኝ። እኔ ከልጆቹ ሁሉ ነው የሚወደኝ ነበረ። ይሄ በቃ የዶክተር ሰለሞን ፊርማ ነው እንዳል ያለው ጀሶዬ ላይ ማለት ነው። በላይክ እንደ ፈረንጅ በርት ትሪት የተደረኩት እና ያ ጊዜ በጣም ደስ ይለኛል። ነርሶቹ እየመጡ ምናምን ነገር ሲንከባከቡ የለበት ፓርት በጣም ደስ ይለኛል። እና ያ ሞመንት አልረሳውም። ህመሙን ከባድ ነው፣ እንክብካቤውም ደስ ይላል። በጣም እና ታዲያው እስካሁን አለሁ። ከዚህ በለጠ ካወራሁ ሊረዝም ነው። ብዙ ታሪክ ሊመጣ ነው፣ በጣም ብዙ ታሪክ። ስለዚህ ብዙ ረጅም የልጅነት ታሪክ አለኝ። ባይዘው ያረ በጣም አያልቅም። እንዲህ ካላችሁ እንዲህ ብዙ የወደኩት የተሰበርኩበት እንዲህ ነው። በቃ የኔ ያወዳደቅ ስርዓት ከባድ ነው። ብዙ የልጅነት ታሪክ የሚያስቅ ደግሞ ማት ዋን ዴይ አይታይ የሚያስቀውንም ፓርት ማለት ነው። እና አሁን እንደምታዩት አሁን ማለት ነው ይሄ እኔ እንደዚህ አይደለው መልኬ ማለት ነው። የሰው ልጅ አንዳንድ መልኬ ጠፍቶ ነው ምናምን ልጆች እውነታቸው። እኔ እኮ መንገድ ላይ ሲሄድ እስቲ አሁን ድረስ ራሱ እኮ sometimes አልፎ ፈረንጅ ነው የሚመስላቸው እና ግን መልክ ይጠፋል። ከመከራ ብዛት፣ ከጭንቀት ብዛት፣ ከብዙ ነገር ብዛት የሰው ልጅ መልክ ይጠፋል። እኔ እውነቱን ለመናገር አሁን አይደለም እኔ ሚዲያ ላይ ከመውጣት በፊት ገና ድሮ ገና ከህፃንነቴ ጀምሮ አንዳንዱ ኮሜንት ላይ ትንሽ ነች የሚመስለው ተመስላለች
በተለይ በስልክ የተቀረጽኩትንም እንዳታምኑ ምን እኔን አልመስልም። መንገድ ላይ ስከብኝ እኔ ስልኬ ነኝ ስልኬ ውስጥ ሁሉ ግንባሯ ትልቅ ይላም ሴትዮ ነው የሚመስለው። ከስልኬ ውጪ ግን ነጭ ነኝ። አሁን ይሄንን ሲያሳየኝ እዚህ ካሜራ ላይ የሆነ ነገር ይቀንሳል ከለሩ። ኖርማሊ በአካል ብታዩኝ ደግሞ ነጭ ነኝ በቃ። እንደውም አንድ የነዛኞቹ ትራንስሌት ትፈልጋለሽ ያሉኝ ልጆች አሉ። ከዛ ሌላ ደግሞ ያጋጠመኝ ልጅ ደግሞ ማለት ነው የሰፈር እና የዛኔ ብሎንድ ተቀብቻለሁ፣ ጸጉር ብሎንድ ተቀብቻለሁ እና ቢጫኔ ተቀባሁት ብሎንድ። ከዛ መንገድ ላይ የሄድኩ ምናምን በቃ ነፋሱ ይያው ነው ያደረገው። ምንም አልተሰራውም። ፓስተራ ምናምን ቀለም ስቀባው ይለሰልሳል። ከዛ በኋላ እየሄድኩ ያለ ጊዜ ፈረንጀር አንተ የሰፈር ልጅ ነች እናትና ቃታለሁ ይላል አንደኛው። ከዛ አራኔ የራሱ ጉዳይ ገባኝ መመለከተኝ ታረጅ ማኒ የዛ ወቅት ነው የዛ ሰውየው። ከዛ በኋላ እሱ እንደዛ ካለኝ በኋላ እነዛኞቹ ደግሞ ዛሬ ይዘው ትራንስሌት እናርግልሽ ያላሉኝ ገረመኝ በቃ። ምክንያቱም ራሴን ስልኬ ላይ ሳይሆን ምናምን እንደዚህ ድቡልቡል ግንባሬ ድቡልቡል ሴትዮ ነው የሚመስለው። ይውስቲ እግዚአብሔር እንዴ ስልኬ ግን ምን ሆኖ ነው? ይውስቲ አሁን ፀጉሬ እንደዚህ ምናምን የሆነ አንዳንዴ ይጠቁራል፣ አንዳንዴ ይቀላል። ግን ህፃንም ይቀይ ነበረ። አሁን ከርድዶ እኮ ነው። ምን አይነት ልጆኜ ፀጉሬ እንዴት እንደከረደደ ልጆኜ የሆነ ቅባት ስማማታል ምናምን ተብሎ ተቀባ። ከዛ ቀን ጀምሮ ይሄን ይመስላል። እሳት ያቃጠለው የዕቃ ማጠቢያ ነው የሚመስለው። ግን ለስላሳ ነው ዕቃ ማጠቢያ። ግን እንደ ፈረንጆች እንዲሆን እንክብካቤ ያስፈልገዋል። እንደ ፈረንጅ ነው። ግን ፈረንጁ ግን ፀጉሩ ደግሞ ሜሲ አይደለም፣ ለስላሳ አይደለም። በጣም ዋይት ሆኖ ከርሊ ሄሮች አሉ ባይዘወይ ክልሶች ሆነው ደግሞ ዋይት የሚመስሉ ደግሞ ክልሶች የጥቁር ክልሶች አሉ ባይዘወይ ከብላክ ተወልደው ግን ምንም አይነት ብላክ የማይመስሉ አሉ። ሪያሊቲ ፍጹም ደግሞ ዋይት ሆነው ምንም አይነት ብላክ ሳይኖርባቸው ከክልሶች በላይ ብላክ የሚመስሉ ዋይቶች አሉ። እና እኔ ራሱ አላውቀውም። እኔ ፈረንጅ መምሰሌን አላውቀውም። ከህፃንነቴ ጀምሮ ሳድግ በቃ ዋይት አንድ በቃ ምንም በቃ እንጃ አላውቅም። ብቻ ፀጉሬ ነጭ መሰለኝ ምናምን ነጭ ምታስ መሰለኝ። እና ደግሞ የኔ ደግሞ የሚገርመው ኧረ አንተ ዝናብ የኔ የሚገርመው እኔ እዚህ ጋር ሲመታ አሪፍ ነው። የኔ የሚገርመው የደሃ ነጭ መሆኔ ነው። ሀብታም አይደለሁም ግን ነጭ የሚያስመስል ኑሮ የለኝም። ግን ደግሞ ከፈረንጆች ጋር ያደኩት ማለት ይቻላል። ፈረንጆች ሆነው ግን ትልልቅ ናቸው ህፃናት። ያው ህፃናት ቸርች ስንሄድ ይመጡ ያቅፉን ነበረ ምናምን ትልቆቹ ቲኔጀሮቹ እኔና እህቴ ነጮች ያቅፉን ነበረ። ኢትዮጵያ ሀገር የታወቀ ነው ነጮች ይመጣሉ ግን አልረዱንም። እኛን አቅፈውን ብቻ ይሄዱ እፍ ብለውብን ፈረንጅነት ብቻ አጋብተውብን ሄዱ። አንድ 5 ሳንቲም ሳይሰጡ እኔ እንጃ አላውቅም። ህፃን ሰሎሞን ሰጣው ነው አላውቅም። ግን በቃ ነፍናቸው ቸርች ውስጥ ነጮች ነፍናቸው። እኛ ቤታችን ውስጥ መጥተው ያመልካሉ። በየቀኑ እየመጡ እሁድና ቅዳሜ ይመስሉኛል ጊታር ይዘው መጣው ክብ ሰርተው ምናምን ነገር ይዘምራሉ። በተለይ ዴቪድ የሚባለውን አረሳው። በጣም ነው የሚያምረው። አይኑ ግሪን ነው መሰለኝ። ግሪን ነው
በጣም ነው የሚያምረው። ግን እኔ አሁን የውበት የማደንቅበት እድሜ አልነበርኩም። ህፃን ስለሆንኩኝ ምንም ዝም ብዬ አየሁትኝ ቀና ብዬ ወደ ላይ what's your name ሲለኝ ሄዳ ብዬ አንገቴን ነው ጥፍ ከፍርሃት የተነሳ በጣም ነው የሚያምረው። ይሄ ፈረንጅ እኮ ብቻ አይደለም። አቤት ውበት በስመ አብ ውበት ሲለካ በፈረንጅ ነው ለካ። አንድም ቀን ከፈረንጅ ፍቅር ይዞኝ አያውቅም። ጥቁር አሜሪካዎችን በልጅነቴ በጣም ነበር የምወዳቸው አክተሮችን፣ ጥቁር አሜሪካዎችን፣ ጥቁር ሰው በጣም ነበር የምወደው ልጆኜ። አሁን ግን አላሻቸውም። ነጩ ልጅ ቁጭ ለብዙ አመት ጥቁር ቸኮሌት ከለር በጣም ነው የምወደው። በጣም ማለት በቃ የጥቁር ሰው ፖሰስድ ሆንኩኝ ልጅ ነበርኩኝ በልጅነቴ። አሁን ግን ምንም አሁን አይስቡኝም። ለምን ባህሪያቸው ሳይ ጥሩ ወንዳጣውኝና መልካቸውም አብሮ ጠፋብኝ። ነጮች ቆንጆ እንደሆነ ይታወቃሉ፣ ግን እንደዚህ ፍቅር አይዛቸውም። በቃ ፊልም ነው የሚመስሉኝ ሳያቸው። በቃ እንደዛ ፊልም ነው የሚመስሉኝ ከልጅነት የጀምሮ ሳያቸው። እንደዚህ ፍቅር አይዘኝ በቃ የሆነ ሳያቸው በመንገድ ነው ፊልም እየሰሩ ነበር የሚመስለኝ እንጂ እንደዚህ ውበት ምናምን ነገር ፍቅር ምናምን ነገር አይዘኝም። በቃ ፊልም ነው የሚመስሉኝ። የሚያምር አሻንጉሊት ምናምን አይደል እነሱ ነው የሚመስሉት። አሁን ግን ነጭ ወድጃለሁ። ነጭ ባገባ ግን ያስፈራል። በኢየሱስ በጣም ሀብታሞች ናቸውና ያስፈራሉ። ነጭ ባገባ ከማግባቴ ግን ነጭ ሀገር ሄጄ መኖር እፈልጋለሁ። ከዛ በኋላ ያለኝን ለውጥ ማየት እፈልጋለሁ። ድሮ ጓደኞቼ ሊዲያ ውጭ ሀገር ብትሄድማ ተመሳስላ ነው ቁጭ የሚለው ምናምን እየተከራከራሉ። አንድ ጓደኛዬን አክስቷ ጓደኛዬ ቻይና ተመሳሳለች። ከዛ በኋላ አክስትየው ደግሞ ኧረ እሷ አውሮፓዊ ነች። ፀጉሬን ተቆርጬ ሲያጥቡኝ ድፍት ሲል ኧረ ለጣለ ፀጉሯ እንዴ ሊዳራ ፀጉርሽ ታኛ ትለኛለች። ዋናው ጓደኛዬ እሱ ቻይና ነች፣ ቻይና ነች አረብ ነች ትላለች ጓደኛዬ። ከዛ በኋላ ደግሞ አክስትየዋ ደግሞ ኧረ አውሮፓ ነች እንዴ እያየሻት አረብና አውሮፓ ነች ሊዲያ ቻይኖች እኮ አይናቸው እንዲች ነው እያሉ ሁሌ ነው የሚከራከሩት ርዕሳቸው። ሌላ ደግሞ ውጪ ገጠመኝ ብዛቱ ብዙ ነው። ሌላ ምንድን ነው? እንደዚህ አይነት ክርክር የፈጠረበት ሰው አያጠፋኝ የሆነ ነገር መጥቶብኝ ጠፋብኝ። ምን ነበረ? አሁን ይኸውት ድፍታ ላይ የተባለው ፀጉር ቀጥ ብሎ ቀረ። ለምንድን ነው ግን ፀጉር እንደዚህ ሳይመቸው ሲቀር ነው ምንድን ነው የሚቀያየረው? አሁን ከልስላሴ ወደ አሁን ይኸውት ብርሃን የለም ግን እዩት። አሁን ብርሃን ላይት ስለሌለ አይታይም። አሁን እኮ ለስላሳ ነው ግን ምን አለ ጉዳት ነገር አለው። ትንሽዬ ጉዳት አለው። እግዚአብሔርን የሆነ የመነጫጨት ትንሽ የመንበጣጠስ ነገር አለው። ይሁላ እኮ አይፖስትም ባይደው ነበር ነው ቆይቶ ድሮ ነጭ ነበርኩኝ። አልቅሼ የዓይኔ ጠቋቁሯል፣ አጥንቴ ገጧል ምናምን ነገር። ድሮ ፐርፌክት በቃ የሀብታም ልጅና ዋይት ነው የሚመስለው። በቃ ኮምፕሊትሊ ዋይት። እኔ አይተ ምናምን አማርኛ አታወራኝም በጭራሽ። እኔ 11 አመቴ ላይ አንተ እንደዚህ ባጠገቤ ማንም ሰው ልፍ ብሎ ማንም ሰው ጠርቶኝ አያውቅም። 11 እና 12 አመቴ ላይ ማንም ሰው አውርቶኝ አያውቅም።
እስቲ ለ13 ዓመቴ ላይ ትምህርት ቤት ስጫወት ከጓደኞቼ ጋር ሳስሯሯጥ ነው አንዳንድ ሰው ግራ ገብቶት አንዳንድ ሰው ምናምን እንደዚህ አይነት ሰው አለ ምናምን ይሏሉ። 13 ዓመቴ ላይ እንደዚህ አይነት ነገር አለ እንደዚህ አይነት መልክ መገረም አለ ማድነቅ አይነቶች ነገር አለ። ግን ሞር እስከ ህፃንነቴ እስከ 12 ዓመቴ ግን አታወራኝም። እኔን ደፍረህ ምናልባት እኔ ራሴ ሳወራ ነው አንተ ልታወራ የምትችለው። 11 እና 12 ግን ራሱ ሚኒፎን የሚባል ካፌ ራሴ መስታወት እስከ 10 ዓመቴ ራሴን በመስታወት አይቼ አላውቅም። እና ፀጉሬን መስራት የጀመርኩት 11 ዓመቴ ላይ ነው። እሳት የነካው ማለት ነው። ከዛ በታች እሳት ነክቶት አያውቅም ፀጉሬን። ግን በእኛ ጊዜ እሳት የሚሰሩ ልጆች ነበሩ። ፋይስተራ የኛ ታላላቆች ራሱ ህፃናቶቹም ይሰራሉ። ከዛ 11 ዓመቴ ተሰራንና ካፌ ሄደን ካፌ ስንሄድ እንዳለ ሙሉ መስታወት ነው የካፌው። ቀና ስል ራሴ ላይ ደነገጥኩ። for the first time I see myself. oh my god ሶስታችንም እንለያለን ማለት በጣም ልዩ ነን። ሁሉ ሶስታችንም እናምራለን። ጓደኛዬ እህቴና እኔ በጣም ነው የምናምረው ምናምን ነገር በቃ ድንቅ ጥሩት። ጓደኛዬ ታምራለች፣ ጓደኛዬ ጸይም ነች፣ ግን ጌታን ጥቁር አሜሪካዊ የሚመስለው በጣም ጥቁር አይደለችም እና ፀጉሯ ደግሞ ለስላሳ ነው። ከዛ ደግሞ እህቴ ያለች እህቴ ፀጉሯ ረጅም ነው ምናምን በጣም ረጅም ነው፣ ነጭ ነች። ከዛ ራሴንም ሳየው ቁመቴ ከሁሉ ረዘም እኩያ ነን እኮ። እህቴን 1 ዓመት ነው በበልጣት፣ ጓደኛዬ ደግሞ 3 ወር በልጣታለሁ ይባላል ጊዜ። የቁመት እናት ነበር የሚባለው የዛኔ። ከዛ አብረን ነው እዛ ስፍራ የተወለድነው። ሲወራ አብረን ነው የተወለድነው። እኔ ከተወለድኩ ከ3 ወር በኋላ ነው እሷ የተወለደችው። ከዛ መስታወት ላይ ራሴን ሳይ ደነገጥኩ። በቃ ልፈት እንዴ የመጀመሪያ ጊዜ ነው ራሴን ያየሁት። ቀይ ነጭ ነኝ፣ ፀጉሬን በስተሰርቻለሁ። ቁጭ ብዬ ሁላ እስከወጣ ድረስ ራሴን እያየሁ ነው የወጣሁት። ኬኩን በልተን እስክንጨርስ በቃ በጣም ደነገጥኩኝ ራሴን አይቼ። በጣም እንደዚህ አምራለሁ ብዬ አስቤ አላውቅም። በልጅነቴ እኔ ራሴን እመስላለሁ ብዬ አስቤ አላውቅም። sometimes አንዳንዴ ራሴን በመስታወት ሳየው ራሱ ደነግጣለሁ። የምር ፈረንጅ ነው መስለው ልፍ ስማምን ቸርች ምናምን ሲል መስታወቶች አሉ። ለኔ አላውቅም። በኤምባሲዎች ስታልፉ ምናምን መስታወት አለ። ዞር በዬ ሳይ ነጭ ነኝ ከጓደኞቼ ተለይቼ። ልጆቹ ናቸው ነው የሚሉ ተላሉ። አንዴ ከጓደኞቻችን ጋር ተሰብስበን እንዲህ ተቃቅፈን ምናምን ስንነሳ እኔ ብቻ ነጭ ሆኛለሁ። አረ ሊዲያ አለኝ። አረ ሊዲያ ነጣሽ። እኔ ብቻ ነጭ ሆኜ ወጥቻለሁ ከመሀላቸው። ነጭ ሲባል በጣም ነጭ ፎቶ ላይ መስታወት ላይ እንደዚህ ከሩቅ ሲታይ እነጣለሁ። ከዛ እንዳለ በእኛ ዘር እንዳለ በአብዛኞቹ ነጭ ናቸው እንዳለ በቃ ሁላችንም ማለት ይቻላል። ጥቂት ጸይሞች ነው ያሉት፣ 1-2 የሚቆጠሩ እና የነጭ የመምሰል ነገር ተውታ አይወራ። ከዛ አንዳንዴ መንገድ ላይ ስናል ነጭ የሚሉ ህጻናቶች አሉ። ነጭ ነው እሪ በቃ ሲባል ይሄ እንደ ቀልድ ምናምን ፈረንጅ ምናምን እኮ አይደለም። እሪ በቃ ፈረንጅ እየመሰላቸው ምናምን በቃ ፈረንጅ አለች ኮዳ የሚሉ ማለት ነው። ራሻ ምናምን በሲሪየስ የሚያወሩ አሉ ደግሞ አለች እኮ ራሻ አይነች ምናምን ይባሉ ብዙ እና ይገርማል። እዚህ ላይ ሳየው ፊቴና ልፍ ስለመስታወት ላይ ምናምን ድሮ ልጅ ሆኜ አይታሰብም። የትኛውም እድሜ ላይ ሞር ደግሞ 11 እና 12 ከቤት ስለማዞር ከቤት አልወጣም። ብዙ ሰዓቴን ቤት ነው ማሳለፍ። እንደ ልጆች ሄደን ካፌ እንዝናና። የኔ ጓደኛ በጣም የምትዝናናው ሚኒፎን ምናምን እየሄደች፣ እኔና እህቴ ግን ከቤት ወጥተን አናውቅም። ቸርች ከዛ ቤተሰብ ቤት አለ። ቤተሰብ ቤት ፕሮግራሞች ሲኖሩ እንዳለ ሀብታም ናቸው የኛ ቤተሰቦች። ፕሮግራም ሲኖር እንሄዳለን። ድግስ ምናምን ሲኖር የቀኑ የቤተሰብ ምርቃት የተባለ
ሁልጊዜ ፕሮግራም አለ። አሜሪካን የሄዱት ሰዎች ከመሄዳቸው አሁን ግን እዚህ አይኖሩም፣ መኖሪያቸው ውጭ ሀገር ነው እና እኛ እንደዛ ነው የምናውቀው። ዘመድ ቤት፣ የማዘርህት ቤት ከዛ ቦሊ ገርጂም ነበር እንኖር ነበር ካክስታችን ጋር እና እህቴ ፋዘር ሲታመም ከዛ በኋላ ቤት ማናቅ መስታወት አናቅ ውጪ ተጣውተን ስለማናቅ ሰዎች ሲያዩን በጥጥ ነው በቃ በጣም ነጭ ነበርን ማለት ነው ስገምት። ግን 11 አመቴ ላይ እኔ ራሴ ነኝ እቺ ደነገጥኩኝ። እኔ ራሴ ነኝ እቺ ደነገጥኩ። ግን በቃ ያ መልክ እየጠፋ ነው የመጣው። የፊቴ ቅርጽ እንደዚህ የተሟለለ ውፍረቴ እንዲዝርጥ ቆጭንጡት የጠነጥዬ ነበርኩ እኮ እንጂ የምታከልጡት እስከ 15 አመት ድረስ የለኝም ነበር። ለካ 16 ላይ ነው የመውረድ ምናምን ነገር ከዛ መግዘፍ 19 ላይ ዝርጥ አልኩኝ። ጫንኝም እኮ ወፍራም ነኝ እኮ ግን ጡት የለኝም ምናምን። አሁን ይሁት ድንቡሎ የሆርሞንን ተውቆና ሁሉ ነገር ነው ያጣሁት። ትምህርቴን፣ መልኬን፣ ብዙ ነገር ህይወት እንደዚህ ነች። አንዳንድ ልጆች ገና ልጆች ሆነው መልኬን አጣው ምናምን ሲሉ እንዴት ነው ሰው መልክ የሚያጣው ምናምን ነበረ። እውነት ነው። መከራ፣ ጭንቀት መልክን ያሳጣል፣ ልጅነትን ያሳጣል። ምቾት እኮ ይኖራል። ውፍረት ከመተኛት ብዛት፣ ከምግብ ብዛት፣ ቸኮሌት ስትበሉ ምናምን ነገር ይወፍራል። ውበት ግን ከደስታ ነው የሚመጣው። ሀብታምም ሁን ደሃም ሁን የምትጨነቅ ከሆነ መልክ ይጠፋል። አይነ መጥቁር፣ ስታለቅስ አይነ መጥቁር፣ ሆርሞን መዛባት ምናምን ነገር ይኖራል። ግን ውበት ከደስታ ነው የሚመጣው። ደስተኛ ከሆንክ ቆንጆ ነው የሚሆነው የሰው ልጅ ደስተኛ ከሆነ ሁሉም ሰው ቆንጆ ነው። የሰው ልጅ ደስተኛ ከሆነ ሁሉም ነጩም፣ ቀዩም፣ ጥቁሩም ሁሉም ሰው ቆንጆ ነው። ነጮች በጣም ቆንጆ ነው፣ በጣም ሴሌብሪቲ ናቸው፣ በጣም ደስተኞች ናቸው የሚመስሉኛል። በዛው መጠን ግን በጭንቀት የሚያልፉ ነጮችን ካያችሁ ይሄኛው አይናቸው ይጠቁራል፣ እዚህ ጋር እንደዚህ ይሄ በጣም ይጠቁርባቸው፣ ሰርክል ይሰራባቸዋል። እኔ አሰብኩት ፀሐይ እንደዚህ ያጠቁራለከስ ፀሐይ ማለት እንቁላል የሚጠብስ ፀሐይ አይቼ እኛማ ተጠብሰን ነው እንዴ ጠቁር እግዚአብሔርን እንደዚህ የሆነ ሀገር ላይ ግን ነጮች ጋር ነው ለዛውም ቀዝቃዛ ሀገር የሚባል ላይ ነው ከፎቅ ወጥቶ እንደዚህ አርጎ አግሎት ዘይቱን እንቁላል ያረግበታል። ጠበሰው እንቁላሉን ሳርጎ ጠበሰው። እንደኛ ኢትዮጵያውስማ ተጠብሰናል በለኝማ ማንንም ጥቁር የለም። እግዚአብሔርን ቆዳችንን እኮ የፀሐይ ጨረር በርን አርጎት እኮ ነው ታን ነው የሚባለው መሰለኝ። ግን ያቃጥለውና ሉክ ለምሳሌ እኔ አሁን ይሄኛው አሁን ሳቱ እየመሸ ስለሆነ ራይቴም ተሰብሯል አልችልም። እዚህ ጋር ነጭ ነኝ እያለ እዚህ ጋር እየጠቆረ ነው የሚመጣው። ከዛ እጅ ሲሆን ደግሞ ሞር ፀሐይ የሚነካው ፓርት እየጠቆረ ነው። ከዛ ፊቴ በጣም ፀሐይ የሚነካው ፓርት እየጠቆረ ከዛ የማለቅስበት በልጅነቴ ምናምን ቴንጀሩን የሚያንግበየ አጋጣሚ ማለቅስበት ይጠቁራል። ከዛ እንቅልፍ ማጣት አለ። እንቅልፍ ማጣትም ዳርክ እንትን ይፈጥራል። ጭንቀትም እንደዛው እንደዚህ ሰርክል ዳርኮችን ይፈጥራል። ስለዚህ ብዙ ስትራግሎች መልክን ያጠፋል ልላችሁ ፈልጌ ነው። እና በጣም ፐርፌክት ፈረንጅ እንደሆነ አጠብቁ። ፐርፌክት ፈረንጅ አሁን ላይ አይ ነው። ድሮ ልጅ ሆኜ የካሳለፍኩት አይበቃም። ሃይ ፈረንጅ ሃይ ያላችሁት ደህና ናችሁ? ግን አይም ናት ጆክ ባይ ዘ ዌይ ሲሪየስ ነገር ነው ያው። እንግሊዘኛ ደግሞ አሁን ነው ማውራት የጀመርኩት። ልጅ ሆኜ ወፍ አማርኛም አላወራም እንግሊዘኛም አላወራም። ግም ያልኩ ሰው ነኝ ባይ ዘ ዌይ። አውሪ ስትለኝ ብዬ ነው ማየው። ትምህርት ቤት ውስጥ ሊዲያ መልሽ አልሳተፍ ፕሬዘንስ አላረግ አማርኛውንም አላወራም እንግሊዘኛውንም አላወራም። ምንም ወፍ በጣም ዝምተኛ ልጅ ነኝ። አሁን ግን
እድሜ ለዩቱብ እና ለቲክቶክ እንግሊዘኛውንም ታታታታ ያረግነው ነው። በቃ አጥሙ ዩቱብ ላይ አጥሙ፣ ዩቱብ ላይ ለጤናችሁ አጥሙ ምናምን ይገርማል። እግዚአብሔር እስከሰጠህ እድሜ ድረስ መጠቀም ነው። እግዚአብሔር የሰጠን ሰውነት ራስን መውደድ ላቭ ዩርሰልፍ እና ሰልፊሹን አይደለም ግን ላቭ ዩርሰልፍ ነው። ራስን መውደድ ራስ ወዳድነትና ራስን መውደድ። ራስ ወዳድ ማለት እኔ ብቻ ልበስ ማለት ነው። ግን ለራስ ለብሰህ 2 ብር ቢኖርህ 1 ብሩን ትሰጣለህ ወይ ቤት አንተ ምግብ ካለ 2 ብሩን ሰጠህ ዳቦ 2 ብር ከሆነ ያ ሰው 2 ብር ዳቦ ይበላል። ከዛ በኋላ ራስህንም ሰውንም ወደድክ ማለት ነው። ሰልፊሽ አይደለህም። ለሰው ጊቭ የምታረግ የምትሰጣ ባይኖርህ እንኳን የምታዝን ከሆነ በምክር አገልግሎት የምትሰጥ